ኦ ማይ ጉድነስ እንዴት ነው የሚያምረው በእናታችሁ ጋይስ እንዴት ናችሁ? እንግዲህ ከሚቀጥለው ኤፒሶድ ማለት ነው ዛሬ ኤፒሶድ 16 ነው ማለት ነውና አሁን የምገኘው ከጀርባ እንደምታዩት እንግዲህ ሀሸንግ ሀይቅ ይባላል ማለት ነው። እጅግ በጣም የሚያምር ሀይቅ ነው። ሰፊ ቦታ ሰፊ ሀይቅና በጣም የሚያምር ሀይቅ ነው ማለት ነውና እንደምትመለከቱት ሀሸንግ ሀይቅ እገኛለሁ ማለት ነው። ሶ የዛሬው ጉዟችን የሚሆነው እንግዲህ ሀሸንግ ሀይቅ ከሀሸንግ ሀይቅ እስከ ኮረም ድረስ ነው ማለት ነው ዛሬ የምንጓዘው በኤፒሶድ 16 ማለት ነውና ይሄ ሀይቅ እኔ በጣም የሚገርም ስፋት ነው ያለው። በዛ ላይ ውሃው በጣም ንጹህ ነው። የሚገኘው እንግዲህ ከማይጨው ወደ ኮረም ስትሄዱ ነው የምታገኙት ማለት ነው። ሀሸንግ ይባላል። አነስተኛ ከተማም አለችው ማለት ነውና እጅግ ውብ የሆነ ስፍራ ነው ማለት ነው። እና እንግዲህ ከሀይቁ ከሀሸንግ ሀይቅ ዳር ቁጭ ብዬ ነው ማለት ነውና እንደምትመለከቱት ሀይቁ ይሄን ይመስላል። በጣም ነው የሚያምረው። ተመልከቱ። በዛ ላይ ውሃው ማለት ነው እንደምታዩት በጣም ንጹህ የሆነ ውሃ ነው። በጣም ማለት ነው ታጠብ ደስ ይለኝ ነበር በዋኝ ማለት ነው። ግን አንደኛ ዋና አልችልም። ዋና ሳልችል ደግሞ እዚህ ሰው የለ ሌላ ሰው ምናምን ብቻዬን ነኝ። ደፍሮ መግባት ከባድ ነው ሀይቅ ላይ ማለት ነው። እዚህ ተራራ ጀርባ ማለት ነው ኮረም ከተማ ይገኛል። ስለዚህ ይሄን ተራራ አልፈን ወደ ኮረም እንሄዳለን ማለት ነው በዛሬው ጆርኒያችን። እግሬን ግን መታጠብ አለብኝ እዚህ የቀኝ እግሬ ማለት ነው ፒስ አንደኛ የሆነ እግር ነው። ምንም ነገር አልሆነም እስካሁን ከዛላምበሳ ድረስ ስመጣ ማለት ነውና የግራ እግሬ ግን በቃ ቆይ ላሳያችሁ ከጀርባ ማለት ነው ምን እየተካሄደ እንደሆነ ይታያችኋል። ይሄ በጣም ያበጠ ውሃ የቋጠረ ምናምን ነገር ነው። ከዛ ውራጣቴም ከስር እንትን ብሏል። ከዛ እዚህ ጋር በጣም ያመኛል። ይሄ በጣም ነው የሚያመኝ። ከዛ ዛሬ ቀን ሙሉ ትናንትና ዛሬ ሲያሰቃየኝ ዋለው ደግሞ ይሄ ፓርት ነው። ይሄ ፓርት ውስጡ በጣም ያመኛል። አንድ እርምጃ በተራመድኩ ቁጥር በእያንዳንዱ እርምጃ ውስጥ ህመም አለ። በጣም ከባድ የሆነ ህመም ማለት ነው። አንዴ እንደዚህ እርግጥ ሳደርግ በጣም የሚሰማኝ ስሜት ቀን ሙሉ ደግሞ ሲሆን አስቡት። አቤት እስቲ ዲሻላይ ልዘፍዘፈው እስቲ ቅዝቃዜ ስላለው ወደፊት ሀይቅ ራሱ አለ ወሎ ውስጥ። ከዛ በጣም አርባ ምንጭ ሐዋሳ ምናምን በዛ ስለምናል ወይል ለሲ ብዙ ነገር እናያለን። ኦ ማይ ጋድ እሺ ጋይስ እንግዲህ እንደምታዩት ፊቴንም ታጥቤያለሁ እግሬንም ታጥቤያለሁ በሀሸንግ ሀይቅ ማለት ነው። እና ይሄ ሀይቅ በጣም ተመችቶኛል ማለት ነው። አይ ላቭ ኢት እንኳን መጣሁ በዚህ ዋው አሜዚንግ። እና ምንድነው መሰላችሁ ኮመንት ላይ በጣም ብዙ ጥያቄዎችን ጠይቁኝ ስለኔ ማወቅ የምትፈልጉትን ምናምን ብቻ አስተያየትም ሆነ ሐሳብም ብዙ ነገር ያላችሁን ሐሳብ ኮመንት ላይ ጠይቁኝ። ጠቅለል እያረኩኝ የምመልስላችሁ ይሆናል ማለት ነውና ይሄን ጉዞ ማረግበት ምክንያት ማለት ነው እንግዲህ ከዚህ በፊት ቀደም ባሉ ቪዲዮዎችም ነግሬያችኋለሁ። እና በቃ ባጭሩ እኔ በጣም ደሃ ልጅ ነኝ፣ የደሃ ልጅ ነኝ። ቤተሰቦቼ ደሃ ናቸው። እና በተለይ እናቴ እና እህቶቼ ምናምን እኔን ተስፋ አድርገው ነው ከኔ በጣም ብዙ ነገር ይጠብቃሉ። እና አዲስ አበባም ውስጥ የቀን ስራም ሰራው፣ በዶሮ እርባታም ተቀጥሬ ሰራው፣ ጥበቃም ሰራው። ሳይው በቅጥር ህይወቴ ሊቀየር የሚችል ነገር አይደለም። ለቤተሰቦችም ምንም የምጠቅማቸው ነገር የለምና ነገር ግን እንደዚህ አይነት ቻሌንጅ በመውሰድና ራሴን በደንብ ፑሽ በማድረግ ራሴን ለራሴ ብርታት እየሆንኩኝ ዩቲዩብን በጣም ወደዋለሁ። ከበፊትም ጀምሮ ጥበቃ ያለው ምናምን ነው ዩቲዩብ ከፍቼ መልፋት የጀመርኩኝ ማለት ነው። እንግዲህ ወደ 3 አመት ምናምን ሊሆነኝ ነው ዩቲዩብ እንትን ማለት ከፍቼ እንትን ማለት ከጀመርኩኝ ማለት ነው። በቃ ቪዲዮዎችን መጫን ምናምን እና ዩቲዩብን ስለምወደው ዩቲዩብ ላይ እንግዲህ ያለኝን ኃይል ሁሉ አቅም አሟጥጬ ዩቲዩብ ላይ በመጠቀም ህይወቴን ለመቀየር ነው ስትራግል እያደረኩ ያለሁት። ይሄ ጆርኒም ዋና አላማው ዩቲዩብን ይጨምራል። ብዙ ምክንያቶች አሉኝ። የራሴ ዲሲፕሊን ለራሴ ማስተማር እፈልጋለሁ። ቻሌንጆችን መወጣት ምናምን እፈልጋለሁ። ከዛ በመቀጠል ግን ዩቲዩብ ላይም ሰክሰስ መሆን እፈልጋለሁ። ይሄንን አድቫንቴጅ በመጠቀም በየቀኑ ኤፒሶዶችን እየቀረጽኩ ዩቲዩብ ላይ በመጫን በዩቲዩብ እንግዲህ በቻልኩት አቅም
ጥሩ ኦዲየንስ የኔ ኦዲየንስ ተመልካቾች እንዲኖሩኝ እፈልጋለሁ ማለት ነው። ይህ አድቬንቸር ሲያልቅ ዩቲዩብ ያቆማል ማለት ሳይሆን እንደውም በደንብ ፓወርፉል ሁኜ ነው ዩቲዩበር መሆነው ማለት ነው። ይህ አድቬንቸር እንዳለቀ መቼም ይህ አድቬንቸር እስከሚያልቅ የተወሰነውም ቢሆን ኦዲየንስ ይኖረኛል ብዬ አስባለሁ። ምንም እንኳን ቪዲዮዎች ቫይራል ላይወጡ ይችላሉ። ቫይራል ከወጡም እንግዲህ እሰየው ነው፣ በጣም ደስ የሚል ሰክሰስ ነው የሚሆነው ማለት ነው። ግን ቪዲዮዎች ቫይራል ባይወጡም እኔም ዩቲዩብ መስራቴን እቀጥላለሁ ማለት ነው። እንግዲህ ካሜራ የትናንትና ትንሽ ስክሪኗ ተሰብሯል ማለት ነው። ነገር ግን ካሜራ እገዛለሁ ዩቲዩብ ላይ ጥሩ ቪው ምናምን ካሉ። ባክፓኬም እንደምታዩት እችን ትመስላለች። ልብሶች ምናምን ቀያሪ ልብሶች፣ ቲሸርት እና ፎጣም ይዣለሁኝ። ፎጣ ያስኩት ያው አዲስ ፎጣ ነውና ምናልባት ከተማ ላይ ባልደርስ የሆነ ታይም ላይ እንግድነት ብጠይቅ ሰዎችን ያው ላለማስቸገር ፎጣ መልበስ አለብኝ። እሱን ብዬ ነው ዝም ብዬ ኢንኬዝ ያስኩት። እስካሁን ድረስ በእርግጥ አልተጠቀምኩበትም። እና አሁን ወደ ኮረም ጉዟችንን ካደረግን በኋላ በሚቀጥለው ኤፒሶድ የሚሆነው ከኮረም አላማጣ፣ ካላማጣ ዋጃ፣ ቆቦ ምናምን ነው ማለት ነው። እና ሲዝን 1 ይጠናቀቃል ማለት ነው። ሲዝን 1 ማለት ኢትዮጵያን በእግሬ በማቋረጥበት ሰዓት ሲዝን 1 ትግራይ ውስጥ ያለውን የሚያሳይ፣ ሲዝን 2 ከዋጃ ጀምሮ እስከ አይ ቲንክ ደብረ ብርሃን ምናምን አማራ ክልል ማለት ነው። ሲዝን 3 ደግሞ ከደብረ ብርሃን ምናምን አካባቢ ጀምሮ እስከ አይ ቲንክ እስከ ሐዋሳ ምናምን። ሲዝን 4 እስከ ያቤሎ። ሲዝን 5 the last ሲዝን እና በቃ ሰክሰስ ሲዝን ብለን እንጠራዋለን። ከያቤሎ ሞያሌ ማለት ነው 200 ምናምን ኪሎ ሜትር ሩቅ ነው። እና ከያቤሎ ሞያሌ ያለው መንገድ ነው ባይዘው በዚህ ጆርኒ በጣም ፈታኙና ከባዱ። ምክንያቱም ከተማ ምንም የለም ነው። አሁን ከያቤሎ ሞያሌ አይ ቲንክ ወደ 230 ምናምን ኪሎ ሜትር ነው። በዚህ 200 ምናምን ኪሎ ሜትር በረሃ ውስጥ 2 ከተማ ምናምን ያለ ሜጋ የሚባል ከተማ አለ። ሌላ ደግሞ አነስተኛ ከተማ ምናምን አለ። እና እሱ በጣም ሰርቫይቫል የሆነ አድቬንቸር ነው። we will make it። እሺ ጋይስ ጉዞ ወደ ኮረም ሌትስ ጎ። ወደ ኮረም እየገሰገስን ነው የምንገኘው። በቃ ከዚህ በኋላ አስፓልቱ ልድረስና ከዛ ወደ ኮረም ጉዞዬን እቀጥላለሁ ማለት ነው። ቪውን እያያችሁት ነው እንዴት እንደሚያምር። ሀይቁን እንግዲህ ኦልሬዲ ጥለ ነው እየመጣን ነው የምንገኘው። አሁን ጉዟችን ወደ አስፓልት ነው ማለት ነው። እንግዲህ አስፓልቱ ላይ ገብተናል ጋይስ። አሁን ጉዟችን ይቀጥሉ። ገና በጣም ብዙ መንገድ ነው የሚቀረን ጋይስ። ቀጥ ያለ መንገድ ነው እንደምታዩት። እሺ ጋይስ እግሬን ያው እንግዲህ አሁን ተሽሎኛል ማለት ነው። ጠዋት ላይ በጣም እስከ 6 ሰዓት ባለው እጅግ አስቸጋሪ ነበር፣ መራመዱ ላልችልም ነበር። ነገር ግን አሁን ሀይቁ ላይ አሸንጋ ሀይቅ እግሬ ምናምን ታጥቤ ትንሽ ማሳጅ ካረኩት በኋላ አሁን ላይ ትንሽ እየተሻለ ነው ማለት ነው። ከጠዋቱ በጣም ይሻላል። እና አሁን ወደ የምንወጣው ተራራ ላይ ደርሰናል ማለት ነው። እንግዲህ እነዚህን ተራሮች ምናምን ከወጣን በኋላ ከጀርባ ኮረም ከተማ ነው የሚገኘው ማለት ነው። ሀይቁን ኦልሬዲ ጥለ ነው መተን እንደምታዩት ሳይመሽ ኮረም መድረስ አለብን ማለት ነው። በሁለት ቀን ውስጥ 100 ኪሎ ሜትር የሚሆን ጉዞ ነው እንግዲህ እየተጓዝን የምንገኘው። እና ይሄ በጣም ሃርድ ነው። በቃ በጣም ርቦኛል ባይገርማችሁ። ከጠዋት ጀምሬ ባፌ ላይ እንደተለመደው ነው ያው አልበላው፣ ኢኮኖሚ ጥረት ስላለ ማለት ነውና አሁን እንደሄድኩኝ ማለት ነው በቃ መብላት ነው ያለብኝ። የሚገርም ምግብ በቃ የመጣው ይምጣ። እሺ ጋይስ ያው እንደምታዩት የመጣ ነው መንገድ ይሄን ይመስላል። አሁን በአቋራጭ እየሄድኩ ነው። እንደምታዩት በጣም አድካሚ ነው። በዚሁ ሰዓቱም እየመሸ ነው። 10 ሰዓት ምናምን ሆኗል ከቀኑ ማለት ነው። ቀኑ ሙሉ ስጓዝ ነው ያልኩት ከማይጨው ጀምሬ።
እሺ ጋይስ እንግዲህ ኮረም ከተማ እየደረስን ነው የምንገኘው። እንደምታዩት ይሄንን ቁልቁለቱን ወርጄ ማለት ነው እና በዚህ ከብቶች ምናምን የተሰማሩ ከብቶች አሉ እንደምታዩቸው። እሺ ጋይስ እንግዲህ በስተመጨረሻ ማለት ነው ኮረም ከተማ ነው የምገኘው። ኮረም ከተማ ደርሻለሁ። አሁን እንግዲህ 11 ሰዓት ተኩል ነው ማለት ነው። ስለዚህ በጣም ቀኑ ሙሉ ስጓዝ ነው ያልኩት ማለት ነውና እንግዲህ ማለት ነው ጋይስ ነገ በሚቀጥለው ኤፒሶድ ማለት ነው ጉዟችን የሚሆነው ወደ አላማጣ እና ከዛ በኋላ ወደ ዋጃ ይሆናል ማለት ነው በሁለት ኤፒሶድ። እንግዲህ ነገ የዚህ የሲዝን 1 መጨረሻ ቀን ነው ማለት ነው ነገና እንግዲህ አንድ ሲዝን ጨርሰናል ማለት ነው። እንግዲህ ትግራይን በደንብ አድርገን ጎብኝተናል ማለት ነውና ተጉዘናል ጎብኝተናልና እንግዲህ በሚቀጥለው ቪዲዮ እስከምንገናኝ ሰብስክራይብ አድርጉ። አሁን በጣም ነው የራበኝ፣ ምግብ ምናምን መብላት እፈልጋለሁ በደንብ ለነገው ደግሞ ነገም በጣም ኃይለኛ ጉዞ ስለምጓዝ ማለት ነው ለነገው ጉልበት እንዲሆን በደንብ መመገብ አለብኝ። ይመቻችሁ። ሰብስክራይብ አድርጉ። ቻው